ሰላም ውድ የስምንተኛ ክፍል የመልቀቂያ ተፈታኞች በሙሉ አዲስ አበባ ትምህርት ቢሮ እንደገለጸው ከሆነ 2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤት በነገው ዕለት ይፋ ይደረጋል ብሏል። የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤት በነገው ዕለት ይፋ ይሆናል። ሰኔ 16 2017 ዓ.ም የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ከተማ ዓለም አቀፍ ፈተና ውጤት በነገው ዕለት አዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት በማለፊያ ነጥቡ ላይ ውይይት ካደረጉ በኋላ ይፋ ይደረጋል ተብሏል። የ2017 ዓ.ም የስምንተኛ ክፍል መልቀቂያ ከተማ አቀፍ ፈተና በአጭር ጊዜ ታርሞ ይፋ መደረጉ ለተማሪዎች ለቀጣዩ የትምህርት ዓመት ከወዲሁ በቂ ዝግጅት እንዲያደርጉ የሚያስችል ሲሆን የ2017 የትምህርት ዘመን የስምንተኛ ክፍል ከተማ አቀፍ ፈተና ከሰኔ 3 እስከ 4 ዓመተ ምህረት ድረስ መሰጠቱ የሚታወቅ ሲሆን በ194 የመፈተኛ ጣቢያዎች ለተከታታይ 2 ቀናት መሰጠቱ ይታወሳል። በዚሁ መሰረት ነገ ማለትም በ17 ውጤት ይለቀቃል ማለት ነው። ከተወያዩ በኋላ እንደዚህ አይነት መረጃዎች እንዲደርሳችሁ ላይክ ኤንድ ሼር በማድረግ ለሌሎችም እንዲደርስ አድርጉ። ሌላኛው ደግሞ ስምንተኛ ክፍል ውጤት እንዴት መመልከት እንችላለን የሚለውን ቪዲዮ ስለሚለቀቅ ፎሎ ማድረጋችሁን ከወዲሁ አትዘንጉ።